ተመዛዛኝ ነገር ካመጣላቸው ማርያምን የማይስማሙበት ልጃቸው ወደ ሀገር የማያስገቡበት የማያሳክሙበት ምንም ምክንያት የለም። በጣም ይቅርታ ለዚህ ይህንን ስለዚህ እሷ ላይ ድምድም አለ ችግር አለ ባንል የተሻለ ነው። እሷ ላይ ብቻ ችግር አለ፣ ሁለቱም ላይ ችግር አለ። በቃ እንደዚህ እንዴት አልክበኛ እንዴት አልክበኛ ችግሩ እኮ እሱ ጋር ነው። አሁን ከመጀመሪያው ጀምሮ ነገሩን አዚዛም እኔም ሌሎችም እናውቀዋለን፣ በደንብ አድርገን እናውቀዋለን። ገባሽ አይደለም? በመጀመሪያ ደረጃ ወደ ቢላል ህይወት ስትገባ ይች ልጅ ትዳር የለኝም ብላ ባል እያላት በባሏ ላይ ነው ቢላል ጋር የገባቸው። አንደኛ ገባሽ አይደለም? ከቢላል በፊት ያለው ባል ላይም ድራማ ተሰርቷል። ከራሳቸው እኮ ነው የምነግሩን። እኔ ቤታቸው ህጅ ጉርጉሬ መረጃ አላመጣ፣ በራሳቸው አንድ ቤት የነገሩን ነው የምንናገረው። ሀቅ ስትናገር ሰው አይወድሽም። ሳርዬ እውነት ነው። ገባሽ አይደለም? ያም ይሁን ደግሞ ነገሩ ተስተካከሉ። እዛኛው ባሏ ጋር ተደውሎ ኢትዮጵያ ያለው ነገር ውስታዝ ቁጭ ብሎ ይኸው ቢላል አለ። ነገሩ ተስተካከሉ፣ ኑራችሁን ሙሩ ተባለ። የምትፈልገው ነገር ምንድን ነው? ችግር አለ ወይ ተናገሪ ስትባል ወደዛ ቅልስልስ በቀጥታው አትመጣም። እሺ ልጅ ትገቢያለሽ? ይዤ አልገባም። ልጅሽን እሺ አላይም። እንግዲህ ስም የወለደችው ልጅ ኤምባሲ ላይ እንኳ ተገናኝተው በርቀት ነው የተቀመጠችው እያለች ነው። አስብ እንግዲህ የወለደችው ልጅ ለመሳም ተጠይፋ ልጇን ማለት ነው። የምትፈልጊው ነገር በሙሉ እናድርግልሽ። አላደርገውም። ልጁን እሺ ትፈርሚያለሽ? ልጅ አልፈልገውም ብለሽ ትፈርሚያለሽ አላት። አሁን ፈርማለሁ አለች። ለመፈረም መጣች። አልፈልግም ልጁን ብላ ለመፈረም የምመጣ እናት አንቺ ምን ብለሽ ታስቢያታለሽ? እሺ የምትፈልጊው ነገር ይደረግልሽ እየተባለሽ ሚውት ነሽ። የአንድ ጤነኛ ሰው የአንድ ጤነኛ እናት ምናምን ሳይሆን የአንድ ጤነኛ ሰው አስተሳሰብ ነው ይሄ። ልጅን እዛ ጋ ቁጭ ብሎ ከፊት ለፊት አለመሳም አለማየት ከአንድ ጤነኛ እናት የሚጠበቅ ነው። እሱ ጨካኝ ያደረገው ሰው ጨካኝ ይሆናል። ለምን ታልሽኝ? ጤነኛ ባትሆን ስራዋን እየሰራች የምትፈልገውን ነገር እያደረገች የምትፈልገውን መርጣ እየበላች የምትፈልገውን ገዝታ እየለበሰች የምትፈልገውን ነገር እያደረገች ጤነኛ አይደለች። ይህ ሰው በራሱ ሀሳብ እየሄድን ጤነኛ አይደለች ማለት ይከብዳል። እንደ ራሴ ሀሳብ ነው። እንደው የምር አሁን እኛ ሰዎች ብዙ ጊዜ ምን እንደሆነ ታውቃለህ? ውጫዊ ገጽታ ነው የምናየው። ውጫዊ አሁን በጣም ውጫዊ ነገሮች እናያለን። በጣም ብዙዎቻችን የውጭ ነገር ነው የምናየው። የውስጥ መምህ፣ የውስጥ ጉዳትህ፣ የውስጥ ስብራትህ በተአምር አይታወቅም። በቃ በተለይ ሴቶች ላይ ውጩ ነው የሚታየው። እንዳልከው ትሰራለች፣ ትበላለች፣ ምናምን ልትል ትችላለች። የእሷን ህይወት ውስጧ ላይ ያለውን እሷና ፈጣሪ ናቸው የሚያውቁት። የምር አንድ ሰው ጤነኛ ሆኖ ከጎን ልጁን ሳይስም ይሄዳል ብለህ አታስብ። እንግዲህ አላሁ አዕለም። እንግዲህ ልጇን ላለመስጠት አልሰጥም ብላ ለምንም በሽምግልና ነው አንድ ላይ ያስታረቅናቸው። አልሰጥም ብላ ነበር፣ ግን ልጁ አሁን ታማሚ ሲሆን ነው ወይ የጣለችው? የእኔ ጥያቄ ቅድም ሳይገባኝ የቀረ ይሄ ነው። ሙቤ ቤት እኮ የዛኔ ስናሸማግል ልጄን አልሰጠውም ብላ፣ እሱ ደግሞ ልጄን ትስጠኝ ለእናቴ ልካለሁኝ ብሎ ነው ሽምግልና የተቀመጥነው። 8,000 ሪያል ክፈሉ ተብለን እርዳታ አድርገን እርዳታ ይሰባሰብ ተብሎ በዛ ነው ከነገሩ ተበጥብጦ እየወጣው እሱ። የዛ ጊዜ እኮ ልጅን አልሰጥም ያለችው እሱ አይደለችም፣ ሰዎቹ ናቸው። ልጁን አንሰጥም 8,000 ሪያል ካልሰጣችሁን ልጁን አንሰጥም ያሉት እኮ ከሆስፒታል የወጧት ሰዎች እኮ ናቸው። ተስማሙ እኮ። ከዛም በኋላ አዙዬ ጥጋቡም ነበረ፣ እኔም ነበርኩ ሽምግልና ተብለን በ4,000 ተስማምተው እሷም እሱ ቤት ልገባ ተስማምታ ልጄን አልሰጥም ግን ከልጄ ጋር ገባለሁ ብላ ታርቀው ነበረ። ከባድ ነው ወላሂ፣ ከባድ ነው። እንዴ ፋፊ ይወርደሻል እንዴ? ዛሬም ቀረ በቃ። ምኑ ማሬ? እርዳታ አዲስ አበባ አላነሳልኝ አሉ ስልክ። አዝዋ አንዴ ዋትሳፕ መልሺ።
እየመለስኩ ነው ለሁሉም እየመለስኩ ነው። እሺ እሙ አህመድን አንዴ መልሽላት። እሙ አህመድ እሙ አህመድ ኢንሻአላህ ኸይር ያላ ታኮፕ ሊንክ አድርጎ ታርዬኔ ወርቅ ማርያም መተሽ ቤታችን እየሳብኩሽ ፋፊ እያልኩ የለሽም ስለፈልፍ አስታወቂልኝ ብዬ ጩኬ ዝም ስትይ በውስጥ ብጽፍ ዝም ስትይ ምኑን እቃ እየሸጥኩኝ ሱቅ ስቤሽ እኮ እየመጣሽ አይደለም። ከዛ አረፋፊ ስል የለችም እኮ ዝም ብለሽ ራቡ ገትቶኝ ይሆናል። ጾመኛ ስለሆንኩ ገትቶኝ ነው የሚሆነው። እመጣለሁ። እሺ ጥጋቡም እንትን ይበል ያለውን ነገር ያስተካክልላቸው። የሚፈቱ ከሆነ ይፍቱ፣ የማይፈቱ ከሆነ እንዳልከው ልጁን ይዞ ወደ ሀገር የሚገባበትን ነገር መፍጠር ብቻ ነው። በቃ ሌላ ምንም ነገር የለም። ምክንያቱም አሁን እዚህ ጋር ገባ ልጁ ብቻ ይዞ ወደ ሀገር መሄድ እንደው አሳርዬ እንደው ልጅቱን ባገኘሻትና ባወራሻት እንደው ነገ መልሰሽ መጥተሽ ይቅር በሉትኝ ነበር። ሌላውን ተይው ስላላየ ያው ስለ አንዳንዴ የገባ እንደዚህ በጭፍን በእንትን ነገር ይሆንና ሌላ ነገር እንትን እንላለን ከማለት አንጻር ነው። ሁለቱንም ብንረዳ ነው። አሁን ዞሮ እኛ እኮ የምንፈልገው ሁለቱ ይስማሙ፣ አብረው ይኑሩ ምናምን አይደለም። ለልጃቸው ሲሉ የሆነ ሶሉሽን ይፍጠሩ። በቃ ልጁ ወደ ሀገር የሚገባበት የሚታከምበት ነገር ይፍጠሩ። በቃ ሌላ ምንም ነገር የለም። ከዚህ ውጭ አብረው ኖረ አብረዋል ምን ያህል በቃ ይህን ነገር አንተ እንትን በል፣ እኛ አለን እናግዛለን። ፕሮሚስ ገብተናል። በዚህም ጉዳይ እኮ እሷን ጠይቄያት ነበር። ሀን ጥጋቡ ባሉበት ጠርቼ እንግዲህ ያለቻቸውን እነሱ ይንገሩች ማለት ነው። እነሱ ያለቻቸውን ቀርበን እንደዚህ ላይ በላይ ቀርበን ነበር አብረን ማለት ነው። አሁን 10 ቀን አይሞላንም እንደዚህ ሳሪ ሶፊ የአንቺ ሶፊ ጋር እዩ ሪከርደሯ አሁን በዚህ 10 ቀን ውስጥ ቀርበን ነበር። እኛ ሪከርድ ያርጉን ፈርማለሁኝ ሪከርድ ያርጉን አለ ያለችው እሷ ማለት ነው። እና አሁን ጥጋቡ ሊናገር የቻለው ሀሱ የሰማውን ነው። እሷ እንደማፈልግ የተናገረችው ሁሉን ነገር እሷ ተናግራለች። እኔ እንደው ሌላ ልም ማለት አላህ ቀልቧን መልሰው ወደ ቀልቧ አላህ ይመልሳት። ሌላውን ተውት። ዞሮ ልጅህን ይዘህ የምገባበትን መንገድ ወንድሞች ብዙቶች አሉን። የምንቀርባቸውን በራሳችን የማንቀርባቸውን በወንድም በእህት እየዞር እንለምናለን። ይዘህ የምገባበትን መንገድ እናሳካለን ኢንሻአላህ ባላህ ፈቃድ። ከዛ ውጭ ያለውን ነገ ይቆጫት ይሆናል ወይም ነገ ሰላም ስትሆን አይታወቅም። ያው አንዳንዴ ከንድትም አንጣር ነው እንጂ እኔ እንጃ ሰው በዚህ ልክ ከፋም ብዬ አስቤ አላውቅም። ግን በጣም ጨከነች። ለዛ ደግሞ ብዙ ሶሻል ሚዲያ ስለማይወጣ ነው። ብዙ አልኳችሁ ወላሂ እሱም ወላሂ አይኔ እያየ አበባ የተመሰለ ልጅ የዛ ሀገር መንግስት ውስጥ ይወጣል። አይኔ እያየ ቶሎ ድረሱ መንግስት ሳይደርስበት አንሱት ተብሎ የማራሰ እኔ ፎቶ አለ ከፈለክ አወጣዋለሁ። ወላሂ ፎቶ አለ ከፈለጋችሁ አወጣዋለሁ። እኔም አለኝ ሲባል ማለት ነው። የርኩት እኔ ነኝ እየበረርኩ የርኩት። ከዛ ስድርስ ቀድሞ ደውር እያደርሷል። ካላስ ምንም ማድረግ አይቻልም። አይኔ እያየን ተወከሉ። አሁን ያ ልጅ እንግዲህ አስቡት እስኪ እንግዲህ አስቡት። ያቺ ልጅ ኪሎ ሲታ ሳይፈርስ በፊት ተኪሎ ሲታ ነው ጓደኛዋ ጋር የመጣችው በሲስተም ማለት ነው። እዛ ወለደች። መጨረሻ ልጁን ጥራ ጠፋች። ተመልከቱ። በየቀኑ እኮ የማይመጣ ጉድ የለም እኮ ሶሻል ሚዲያ ስለማይመጣ ነው። ይህን ስንል ግን ትናገሩን እንደዚህ ሴት ጠል ናቸው። የሰው ልጅ ተሴት ተወልጄ ሴት ልጠላ አልችልም። ሴት ማን ነው? ስለዚህ ሴት ልጅ እናቴም ናት፣ ልጄም ናት፣ ሚስቴም ናት። ሴት ልጅ አገር ናት እንደኔ ማለት ነው። ገባችሁ? ግን ያለ አግባብ ስትሆን ደግሞ መገሰጥ ወይም አግባብ አይደለም ማለት ደግሞ ይሄ እንትና አይደለም። ስለዚህ እህቶች እንደዚህ አይነት የምታደርጉ ነገ ይቆጫችኋል። ዘራችሁን አታበላሹ። እንደዛ አታድርጉ። ተጠንቀቁ። ነገ ይቆጫችኋል። ቻው የኔ እናት፣ አመሰግናለሁ። የኔ ማር ሳሪዋዬ የኛ ወርቅ ኑሪልን። ቢላል ነገሰ ሀጃ ወጣ። በቃ ኧረ እንደው በጣም ያሳዝናል። አይዞህ ቢልዋዬ ወንድሜ አይዞህ። እንደችን አንድ ልጅ አለ ብታስገቧትና በሀሳብ ብንወያይ እች ነኝ የቁምብልሸዋ የሴቶች አቃጣይ
የሴቶች አቃጣይ የምትለው ብታስገቡልኝ እና ልታንገበግበን። ቆይ ግፊት ያለበት ነው እንውረድ፣ እኔ እንውረድ። እናቴ አይደለም ሀሳቤ ያልተመቻት